እዛ አካባቢ የሚታዩት ሀገሮች እነ አዴቦ ያለሁት ሀራ መውጫ ነው። እንግዲህ ሀራ ነው ያለሁት አሁን ገረብ ሀራ ማለት ነው። ገረብ ሀራ ነው ያለሁት። የሀገሬ ልጆች ትኖራለ። ኦዳው እንደምታዩት በጣም ነው የሚያምረው ቦታው ሁሉ ነገሩ በጣም ነው የሚያምረው። ማርያምን አንድ ቀን በኤፍቢ ማለት ነው ስራልን እባክህን። ሰላም ሰላም የኔ ራያ ተከታታዮች እንደምን አላችሁ? ሰላም እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። የኔ ራያ ተከታታዮች እህቶቼ፣ ወንድሞቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ እንድታበረታቱኝ እና ዛሬ በኤፍቢ ማለት ነው ገረብ ሀራ ሂደህ አሳየን እያላችሁኝ ነበርና ዛሬ ገረብ ሀራ ሂጄ ላሳያችሁ ነው። የቀን ውሎዬን እዛ ይሆናል ማለት ነው። እስከ መጨረሻ ተከታተሉኝ። እዛ ከመሄዴ በፊት ግን ጎጆ ቤት ማን ነው የሚነፍቀው? ማን ነው የሚወድ? ማርያምን ጎጆ ቤት በጣም የሚወድ ማን ነው? በነገራችን ላይ ማለት ነው ጎጆ ቤት በጣም የሚወደድ መኖሪያ ነው። ማርያምን በጣም ቀዝቃዛ፣ በጣም ደስ የሚል በጣም ውበት ያለው በጣም ደስ የሚል ነውና እና እስከ መጨረሻ እያያችሁ ላይክ ሰብስክራይብ ማድረጋችሁ እንዳይረሳ ማለት ነው። ዛሬ ገረብ ሀራ ሂጄ አሳያችኋለሁኝ። አርሴማ መውጫ ማለት ነው። እዛ ሂጄ አሳያችኋለሁኝ። የቀን ውሎዬን እዛ ይሆናል ማለት ነው። በኤፍቢ በጣም ብዙዎቻችሁ እየጠየቃችሁኝ ነበር። ከኢያሱ በረ ይዘህ እስከ እንትን አሳየን እያላችሁኝ ነበር። እስከ ገረብ ሀራ አሳየን እያላችሁኝ ነበር ማለት ነው። በዛውም ለዩቲዩብ የሚሆን የቀን ውሎ እንድሰራበት ፈልጌ ነውና ቤተሰብ ተከታተሉኝ ማለት ነው። ውሎዬ እዛ ይሆናል። ዳይ ሰላም ሰላም፣ በአለም ዳርቻ የምትገኙ እህት ወንድሞቼ በያላችሁበት ሰላማችሁ ይብዛልኝ ማለት ነው። ያው አሁን ያላችሁ ማለት ነው በስደትም ይሁን በተለያየ ሀገር እና ሀራ እየሄድክ አሳየን ብላችሁኝ ነበር። የቀን ውሎዬን እዛ ይሆናል ማለት ነው። ቤተሰብ እስኪ ይሄን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ኦዳው እንደምታዩት ይሄን ይመስላል ማለት ነው። ናፍቆት ትዝታላላችሁ። ይሄን ይመስላል የቀን ውሎዬን ማለት ነው። ፕሊስ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ያለሁት እንግዲህ ያው አስፋልት ላይ ነኝ ያለሁት። እንደምታዩት ቦታው በጣም ደስ ይላል። ማርያምን በጣም ነው ደስ የሚለው። ደስ የሚል አየር አለ። በጣም ደስ የሚል ንፋስ አለ። ብቻ ይሄን ይመስላል የዛሬ የቀን ውሎዬን ማለት ነው። እንዴት ነው? እንዴት አያችሁት? ቤተሰብ ይሄንን ይመስላል ማለት ነው። ቤተሰብ እንዴት ወደዳችሁት? ትወዱታላችሁ ብዬም ተስፋ አደርጋለሁኝ። ከዛ አዝመራ ደግሞ አሳያችኋለሁኝ። ያለውን አዝመራ ሁሉ የማዚያ ማሽላ አለ አሳያችኋለሁኝ። ጠብቁኝ። ያው በተወሰነ መልኩ ላሳያችሁ ቡቃያው ላሳያችሁ መጥቻለሁኝ ማለት ነው። ምክንያቱም ገበሬዎች ከ100% 80%ቱ ገበሬ ስለሆነ ያው በተለያየ ሀገር ልትኖሩ ትችላላችሁ። ያልዘራችሁ ማዚያ ያለፋችሁ ትኖራላችሁ ማለት ነው። በተለይ በሀገራችን ያለውን ቡቃያዎች ያለውን ዝርዓት ለማየት ደግሞ በጣም የሚያስደስታችሁ በጣም ብዙዎቻችሁ አላችሁ። ምክንያቱም 80%ቱ ገበሬ ስለሆነ ማለት ነው። እና ይሄን ይመስላል። ገረብ ሀራ ነኝ ያለሁት መውጫ አርሴማ አካባቢ እዛው ነኝ ያለሁት ማለት ነው። ገረብ ሀራ አካባቢ ሂደህ ስራልን እያሉኝ ነበር እና ለነሱም ከዛ ደግሞ ለምን የቀን ውሎዬንም አልሰራም ብዬ አስቤ ነው ይሄን እያደረኩኝ ያለሁት። ብዙም ባይሆንም ግን ደግሞ አንድ ገጠር ሲሄድ አሳያቸዋለሁኝ ማለት ነው። በጣም ዞር ዞር እያልኩኝ አሳያቸዋለሁኝ። አሁን ግን ይሄን ካሳየኋችሁ በጣም ትዝታችሁ ናፍቆታችሁ ታደርጉበታላችሁ ብዬ ተስፋ አደርጋለሁ። እና እንዴት ነው ሀሳብ አስተያየታችሁ ግን ኮሜንት ላይ ጻፉልኝ። ቡቃያው ይሄን ይመስላል ማለት ነው። ማሽላ ዝራዕት ነው ይሄ። በነገራችን ላይ ዝናብ ይፈልጋል አሁን ማለት ነው። እንደምታዩት ጥላሾት መስሏል ማለት ነው። ጠዋት ጠዋት ሲሆን ግን በጣም ነው ደስ የሚለው። አሁን ግን ያለሁት ስንት ሰዓት ይመስላችኋል? 6 ሰዓት አካባቢ 5 ሰዓት አካባቢ ስለሆነ ነው። ጠዋት ስታዩት ግን በጣም ነው የሚያምረው። አሁን ጥላሾት መስሏት። ምክንያቱም ፀሐይ ጉንበተ ሰኔ በጣም ሙቀታማና ፀሐያማ ስለሆነ ለዝራትም በጣም ትንሽ ከበድ የሚል ነው። ግን እግዚአብሔር አምላክ ከፈቀደው አሁን ዝናብ ይመጣል ማለት ነው። ይዘንብልናል እና ይሄን ይመስል ነበር።
የቀን ውሎዬን እንዴት አያችሁት? ትወዱታላችሁ ብዬ ተስፋ አደርጋለሁኝ። የዛሬ የቀን ውሎዬን ይህንን ይመስል ነበር ማለት ነው። በሰዎቼ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ ማለት ነው። አዝመራውም እንዳያችሁት ነው። በጣም ደስ የሚል አዝመራ አለ። ፀሐይ ስለሆነብኝ ነው ብዙም ሳልቀርጽላችሁ በጣም ይቅርታ። አስፋልቱ እንደምታዩት ድልድይ ላይ ነኝ ያለሁት አሁን ማለት ነው። ገረብሃራ ይህን ይመስላል። ገረብሃራ ሲባል በስምም ይሁን በዝና ሰምታችሁ ትሆናላችሁ ማለት ነው። እዩት፣ ወደ ላይ አያችሁታ? በደንብ እዩት በሰዎች። ይሄ ደግሞ ወደ ታች መውረጃ ነው በሰዎቼ። ወደዛ ያለውን ደግሞ እዛ አካባቢ የሚታዩትን መንደሮች ማለት ነው አዴቦ ይባላል ማለት ነው። ቤተሰብ አያችሁታ? ጋሪዎችም አሉ። በጣም ደስ የሚል ቀን ውሎ ነበር። የምሬ ነው ማርያምን፣ በጣም ነው ደስ ያለኝ። በነገራችን ላይ ብቻዬን ነኝ ያለሁት። በቃ እየተዝናናሁኝ እንደዚህ ማለት ነው። እንዴት ነው? አያችሁታ? አሸዋው በጣም ደስ ይላል። ድልድሉ፣ ፀሐዩ፣ ሁሉ ነገር በጣም ነው የሚናፍቀው እና ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ውሎዬን ይህን ይመስል ነበር። ወዳችኋለሁኝ። ለእናንተ ለማሳየት ነው እዚህ የመጣሁኝ። የተለየ ቦታ መጥቼ ለእናንተ ለማሳየት ነው። እንዳያችሁት የቀን ውላችን ይሄንን ይመስላል ማለት ነው። ንፋስ ምናምን አለ። ቮይስ ለማድረግም በጣም እያስቸገረኝ ስለሆነ ነው እና በጣም ወዳችኋለሁኝ። ባይ 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 ባይ። መልካም ቀን።